ሰላም እንዴት ናችሁ? ኢዚ ቲቶር ነው። ዛሬ የስምንተኛ ክፍል ሶሻል ስተዲስ ዩኒት 1 ኤለመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት እናያለን። መጀመሪያ ዌዘር ኤንድ ክላይሜት ሚኒንጋቸውን እናያለን። ዌዘር ኢዝ ዘ ኮንዲሽን ኦፍ ዘ አትሞስፌር ኦቨር ሾርት ታይም፣ በአጭር ጊዜ ውስጥ የሚታየው የአየር ለውጥ ማለት ነው። ዴይሊ ቼንጅስ ኢን ሬን፣ ዊንድ፣ ቴምፕሬቸር፣ ኤር ፕሬዠር የመሳሰሉ በአጭር ጊዜ ውስጥ የሚኖራቸው ለውጥ ነው ዌዘር ማለት። ክላይሜት ደግሞ the average weather of a place over a long time, usually over 30 years። በአንድ ቦታ ላይ የሚኖረው አቬሬጅ ዌዘር። ዌዘር ማለት በየአጭር ጊዜው በየቀኑ የሚኖረው የአየር ሁኔታ ነው። ክላይሜት ደግሞ በአቬሬጅ አካባቢ ምን አይነት ዌዘር ነው በብዛት የሚያሳየው፣ አቬሬጅ ዌዘሩን ነው የሚነግረን ክላይሜት። A weather can be different from what the climate suggests። ይህ ምን ማለት ነው? ለምሳሌ የሆነ ቦታ ሆት የሆነ ክላይሜት ነው ያለው ሊባል ይችላል። አሁን የዴዘርት ክላይሜት ብዙ ጊዜ ሞቃትና ደረቅ ነው። የሚዘንብበት ቀን ግን ሊኖር ይችላል። የዛን ጊዜ ዌዘሩ እየዘነበ ሊሆን ይችላል፣ ክላይሜቱ ግን ዴዘርት ነው የሚባለው። አሁን ኤለመንትስ ኦፍ ዌዘር ኤንድ ክላይሜት እናያለን። The main elements are temperature, rainfall, wind, air pressure, clouds, sunshine and humidity ናቸው። ከነዚህ መሃል ቴምፕሬቸር፣ ሬንፎል፣ ዊንድ እና ኤር ፕሬዠርን በደንብ እናያቸዋለን። መጀመሪያ ቴምፕሬቸርን እንይ። ቴምፕሬቸር is the measure of hotness or coldness። ሙቀትን ወይም ቅዝቃዜን የምንለካበት ነው። ለመለካት የምንጠቀምበት ኢንስትሩመንት ቴርሞሜትር ይባላል። the primary source of heat የምትባለው ፀሐይ ናት። the primary source of heat is the sun. the sun gives energy called isolation or solar radiation። ይሄ isolation ወይም ሶሻል ራዲዬሽን የሚባለው የሰን ኢነርጂ መሬት ላይ ሲደርስ ወደ ሂት ኢነርጂ ይቀየራል። not all energy that originates from the sun reaches the earth's surface። ከፀሐይ የሚወጣው ሁሉም ኢነርጂ መሬት ላይ አይደርስም። ሂት ትራንስፈር የሚያደርግባቸው ሜቶዶች አሉ። ራዲዬሽን፣ ኮንዳክሽን ኤንድ ኮንቬንሽን ይባላሉ። ራዲዬሽን is the transfer of energy by means of electromagnetic waves። በኤሌክትሮማግኔቲክ ዌቭስ አማካኝነት ኢነርጂ ትራንስፈር ሲያደርግ ራዲዬሽን ይባላል። የሰን ኢነርጂ በኤሌክትሮማግኔቲክ ዌቭ ነው ወደ እርዝ የሚደርሰው። ሁለተኛ ኮንዳክሽን። ኮንዳክሽን ኢዝ ትራንስፈር ኦፍ ሂት ትሩ ሞለኪውላር ኮንታክትስ። ሂት ሙቭ የሚያደርገው በኮንታክት ነው ወይም በንክኪ። ኢትስ ሞር ኢምፖርታንት ኢን ሶሊድስ። ኤር እና ዋተር ፑር ኮንዳክተሮች ናቸው። ሌላኛው ኮንቬክሽን ነው። ሂት ሙቭስ ኢን ሊኩዊድ ኤንድ ጋዝስ ዲው ቱ ዴንሲቲ ዲፍረንስስ። ዋርም ኤር ራይዝስ፣ ኩል ኤር ሲንክስ። ዋርም ኤር ክብደቱ ትንሽ ስለሆነ ራይዝ ያደርጋል። ኩል ኤር ደግሞ ክብደቱ ትልቅ ስለሚሆን ወደ ታች ሲንክ ያደርጋል። ሌላኛው ኤሌመንት ሬንፎል ወይም ፐርሲፒቴሽን ነው። ሬንፎል ወይም ፐርሲፒቴሽን ማለት ሞይስቸር ፎሊንግ ፍሮም ክላውድስ ቱ እርዝ፣ ከደመና ወደ መሬት ውሃ ፎል በሚያደርግ ጊዜ፣ እርጥበት ፎል በሚያደርግ ጊዜ ሬን እንለዋለን። ሬን ወይም ስኖው ሊሆን ይችላል። ሬንፎል ወይም ፐርሲፒቴሽንን ሜዥር የምናደርግበት ኢንስትሩመንት ሬን ጋውጅ ይባላል። ሬንፎል ኢዝ ፓርት ኦፍ ዘ ሃይድሮሎጂካል ዋተር ሳይክል። ሃይድሮሎጂካል ወይም ዋተር ሳይክል የሚባሉት ፓርት። ሃይድሮሎጂካል ሳይክል ኢዝ ፓወርድ ባይ ሶሻል ኢነርጂ ሪፒትድ ኤንድ ኮንቲኒየስሊ። አሁን ፕሮሰስስ ኢን ዘ ዋተር ሳይክል እናያለን። የዋተር ሳይክል ፕሮሰሶችን እናያለን። የመጀመሪያው ኢቫፖሬሽን ነው። ኢቫፖሬሽን ሊኩዊድ ዋተር ፈሳሽ ውሃ ወደ ቫፖር የሚቀየርበት ነው ወይም ወደ ትነት የሚቀየርበት ነው። ሌላኛው ትራንስፓይሬሽን ነው። ትራንስፓይሬሽን ማለት ፕላንትስ ሪሊዝ ዋተር ቫፖር፣ ከፕላንቶች ወተር ወጥቶ ቫፖር በሚያደርግበት ጊዜ ነው። ኢቫፖትራንስፓይሬሽን ደግሞ ኮምባይንድ ኢቫፖሬሽን ኤንድ ትራንስፓይሬሽን ነው።
የሁለቱ ድምር ነው፣ የኢቫፖሬሽን እና የትራንስፓይሬሽን። ኮንደንሴሽን ደግሞ ቫፖር ወደ ሊኩዊድ የሚቀየርበት ነው፣ ክላውድ ፎርም የሚያደርግበት ነው። ሰብሊሜሽን ደግሞ አይስ ወደ ቫፖር በቀጥታ የሚቀየርበት ነው። ዲፖዚሽን ደግሞ ቫፖር ወደ አይስ በቀጥታ የሚቀየርበት ነው። እስካሁን ያየነው ለማስታወስ ዌዘር ማለት ሾርት ተርም የአየር ሁኔታ ነው፣ በአጭር ጊዜ የሚኖር የአየር ለውጥ ነው። ክላይሜት ደግሞ ሎንግ ተርም፣ በሎንግ ተርም የሚኖረው የአየር ሁኔታ ነው። ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ከሚባሉት አንዱ ቴምፕሬቸር ነው። ቴምፕሬቸር ሙቀትንና ቅዝቃዜን የምንለካበት ነው። ኢንስትሩመንቱ ቴርሞሜትር ነው። ሂት ትራንስፈር ሜትድ የሚባሉት ራዲዬሽን፣ ኮንዳክሽን እና ኮንቬክሽን ናቸው። ሁለተኛው ኤሌመንት ሬንፎል ወይም ፐርሲፒቴሽን የምንለው ነው። ኢትስ ሞይስቸር ፎሊንግ ፍሮም ክላውድ ቱ ኤርዝ። ኢንስትሩመንቱ መለኪያው ሬን ጋውጅ ነው። ፕሮሰስስ ኢን ዘ ዋተር ሳይክል ኢቫፖሬሽን፣ ትራንስፓይሬሽን፣ ኢቫፖትራንስፓይሬሽን፣ ኮንደንሴሽን፣ ሰብሊሜሽን እና ዲፖዚሽን ናቸው። አሁን ደግሞ ታይፕስ ኦፍ ሬንፎል እናያለን። ዜር አር 3 ሜን ታይፕስ ኦፍ ሬንፎል፣ ሪሊፍ ወይም ኦሮግራፊክ ሬንፎል፣ ኮንቬክሽናል ሬንፎል እና ፍሮንታል ወይም ሳይክሎኒክ ሬንፎል። ሪሊፍ ወይም ኦሮግራፊክ ሬንፎል የምንለው ሞይስት ኤር ራይዘስ ኦቨር ማውንቴንስ። ሞይስት ኤር ከተራሮች በላይ ነው። ሞይስት ኤር ራይዘስ ኦቨር ማውንቴንስ ከተራሮች በላይ ሆኖ ኩልስ ኤንድ ኮንደንስስ then rains። ኮንቬክሽናል ሬንፎል ደግሞ it's caused by the sun heating the earth surface። ሰን መሬትን ሂት በሚያደርግ ጊዜ ዋተር ኢቫፖሬት ያደርጋል። ቫፖር በሚያደርግ ጊዜ ትነት መልክ ወደ ላይ ይወጣል፣ ይቀዘቅዛል፣ then በዝናብ መልክ ወደ ታች ይወርዳል ማለት ነው። it is common in hot and humid areas። ፍሮንታል ወይም ሳይክሎኒክ ሬንፎል የምንለው it happens when warm and cold air masses meet። ሚድል እና ሃይ አልቲቲዩድ ቦታዎች ላይ ኮመን ነው። ሌላው የምናየው ኤሌመንት ኤር ፕሬሸር ነው። it's the weight of air pressing down the earth's surface። የመሬትን ሰርፌስ ፕረስ የሚያደርግ የአየር ክብደት ማለት ነው። ሜዥር የምናደርግበት ኢንስትሩመንት ባሮሜትር ይባላል። ሲ ሌቭል ላይ ስታንዳርድ ፕሬሸር የሚባለው 1013 ሚሊ ባር ወይም 760 ሚሊ ሜትር ነው። አልቲቲዩድ በጨመረ ቁጥር ፕሬሸር ይቀንሳል። ቴምፕሬቸር በጨመረ ቁጥር ፕሬሸር ይቀንሳል። ሌላኛው የምናየው ኤሌመንት ዊንድ ነው። ዊንድ ኢዝ ሆሪዞንታል ሙቭመንት ኦፍ ኤር አክሮስ ዘ ኤርዝ ሰርፌስ። የአየሩ ወደ ጎን የሚያደርገው ሙቭመንት ነው ዊንድ ማለት። ይሄ ሀፕን የሚያደርግበት ምክንያት አየር ሁልጊዜ ከሃይ ፕሬሸር ኤሪያ ወደ ሎ ፕሬሸር ኤሪያ ሙቭ ስለሚያደርግ። ዊንድ ስፒድ እና ዳይሬክሽን አለ። ስፒዱ ማለት በምን ያህል ፍጥነት ነው አየሩ ሙቭ እያደረገ ያለው የሚለው ሲሆን፣ ዳይሬክሽን ደግሞ ዌር ዘ ዊንድ ኢዝ ካሚንግ ፍሮም፣ ከየትኛው አቅጣጫ ነው ዊንዱ እየመጣ ያለው። አኒሞሜትር ማለት የዊንድን ስፒድ ሜዥር የምናደርግበት ነው። ዊንድ ቬን ደግሞ የዊንድን ዳይሬክሽን የሚጠቁመን። ዊንዶች ስም ሊሰጣቸው ይችላል። ስም የሚሰጣቸው ከሚመጡበት አቅጣጫ በመነሳት ነው። ለምሳሌ የሳውዘርሊ ዊንድ ካም ፍሮም ዘ ሳውዝ ኤንድ ብሎውስ ቱዋርድ ዘ ኖርዝ። እስካሁን ያየነውን ለማስታወስ ኤር ፕሬሸር ማለት ዘ ዌይት ኦፍ ኤር ፕሬሲንግ ዳውን ኦን ኤርዝ ሰርፌስ፣ ወደ መሬት ሰርፌስ ፕረስ እያደረገ ያለ የአየር ዌይት ነው። ኤር ፕሬሸርን ሜዥር የምናደርግበት ኢንስትሩመንት ባሮሜትር ይባላል። ስታንዳርድ የሚባለው ኤር ፕሬሸር አት ሲ ሌቭል 1013 ሚሊ ባር ወይም 760 ሚሊ ሜትር ነው። አልቲቲዩድ ሲጨምር ኤር ፕሬሸር ይቀንሳል። ቴምፕሬቸር ሲጨምር ኤር ፕሬሸር ይቀንሳል። ዊንድ ደግሞ ኢትስ አ ሆሪዞንታል ሙቭመንት ኦፍ ኤር። ዊንድ የሚፈጠርበት ምክንያት አየር ከሃይ ፕሬሸር ወደ ሎ ፕሬሸር ኤሪያ ሙቭ ስለሚያደርግ ነው። ዊንድ ሃቭ ስፒድ ኤንድ ዳይሬክሽን። አኒሞሜትር ማለት ስፒዱን ሜዥር የምናደርግበት ነው። ዊንድ ቬን ደግሞ ዳይሬክሽኑን የሚያሳየን ነው። አሁን ደግሞ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት እናያለን።
ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ማለት ፋክተርስ ዛት ኢንፍሉዌንስ ቴምፕሬቸር፣ ሬንፎል፣ ዊንድ ኤንድ አዘር ኤለመንትስ። ቴምፕሬቸር፣ ሬንፎል፣ ዊንድ እና የመሳሰሉትን የአየር ሁኔታዎች ኢንፍሉዌንስ የሚያደርጉ ወይም የሚቆጣጠሩ ፋክተሮች ናቸው። They explain why different places on the earth have different climate. ለምን ምድር ላይ የተለያዩ ቦታዎች የተለያየ አይነት የአየር ሁኔታ እንዳላቸው ኤክስፕሌን የሚያደርጉ ናቸው። ሜጀር ኮንትሮልስ የሚባሉት ላቲቲዩድ፣ አልቲቲዩድ፣ ዲስታንስ ፍሮም ዘ ሲ፣ ክላውድ ከቨር፣ ኦሽን ከረንትስ ኤንድ ኤር ፕሬዠር ኤንድ ዊንድ ናቸው። መጀመሪያ ላቲቲዩድን እንይ። ላቲቲዩድ ማለት የመሬት ካርታ ላይ ወይም ሉል ላይ የሚሳሉ ሆሪዞንታል ኢማጂነሪ ላይኖች ናቸው። ካርታ ላይ ወይም ሉል ላይ አይታችሁ ከሆነ ወደ ጎንና ወደ ላይ የተሰመሩ መስመሮች አሉ። ወደ ጎን የተሰመሩት ላቲቲዩድ ናቸው። ከላይ ወደ ታች የተሰመሩት ሎንግቲዩድ ናቸው። ወደ ጎን ከተሰመሩት መስመሮች መሀል ላይ ያለው መስመር ኢኳቶር ይባላል። መሀል ላይ ያለው ሆሪዞንታል ላይን ኢኳቶር ይባላል። ላቲቲዩድ ቴልስ አስ ሃው ፋር ኤ ፕሌስ ኢዝ አፕ ኦር ዳውን ፍሮም ዛት ሚድል ላይን። ላቲቲዩድ የሚነግረን ምንድን ነው? የሆነ ቦታ ምን ያህል ከኢኳቶር ከፍ ብሎ ወይም ዝቅ ብሎ እንደሚገኝ ይነግረናል። ኢኳቶር የፀሐይ ጨረር በቀጥታ የሚያርፍበት ቦታ ነው። ስለዚህ በጣም ሞቃት ቦታ ነው። ስለዚህ የሆነ ቦታ ወደ ኢኳቶር በቀረበ ቁጥር በጣም ሞቃት ነው ማለት ነው። ከኢኳቶር በራቀ ቁጥር ደግሞ ቀዝቃዛ የሆነ ነው የሚሄደው። ላቲቲዩድ አፌክትስ ሃው ማች ሶላር ኢነርጂ ወይም አይዞሌሽን ኤ ፕሌስ ሪሲቭስ። ሶላር ኢነርጂ ወይም አይዞሌሽን የሚገኘው ከፀሐይ ነው። ስለዚህ የሆነ ቦታ ወደ ፀሐይ በቀረበ ቁጥር ሞር ሶላር ኢነርጂ ያገኛል። የመሬት ቶፕ ኤንድ በተም ፓርቶቹ ፖልስ ይባላሉ። የፀሐይ ብርሃን የሚያገኙት በጨረፍታ ነው። ስለዚህ እነዚያ ቦታዎች ቀዝቃዛ ናቸው። ትሮፒክስ የሚባለው ሪጅን ላይ በካንሰር እና በካፕሪኮን መሀል ላይ የሚገኝ ቦታ ነው። ሰምታይምስ ዘ ሰን ኢዝ ራይት አባቭ። ስለዚህ ሞቃትና ፀሐያማ ቦታ ነው። ኢኩዊኖክስ ዴይስ የሚባሉት ከማርች 21 እስከ ሴፕቴምበር 23 ያሉት ዘ ሰን ኢዝ ዳይሬክትሊ አባቭ ዘ ኢኳቶር። በዚያን ጊዜ በሁሉም ቦታዎች ላይ ቀንና ማታ እኩል ነው የሚሆነው። ስለዚህ ላቲቲዩድ የአንድን ቦታ የአየር ሁኔታ ኮንትሮል ያደርጋል። ምክንያቱም ከኢኩዌተር በቀረበ ቁጥር ወደ ኢኩዌተር በቀረበ ቁጥር ቴምፕሬቸሩ ሀይ ይሆናል። ከኢኳቶር በራቀ ቁጥር ደግሞ ቴምፕሬቸሩ ይቀንሳል። ሌላኛው አልቲቲዩድ ነው። አልቲቲዩድ ማለት ሀይት አባቭ ሲ ሌቭል፣ ከባህር ጠለል በላይ ያለው ከፍታ ማለት ነው። አልቲቲዩድ በጨመረ ቁጥር ቴምፕሬቸር ይቀንሳል። ከፍ ወዳለ ቦታ ሄድን ቁጥር ቀዝቃዛ የሆነ ነው የሚሄደው። አልቲቲዩድ በጨመረ ቁጥር ቴምፕሬቸር የሚቀንስበት ኖርማል ላፕስ ሬት የሚባለው 6.4 ዲግሪ ሴንቲግሬድ ዲክሪዝስ ፐር 1000 ሜትር። 1000 ሜትር ከፍ ባለን ቁጥር 6.4 ዲግሪ ሴንቲግሬድ ይቀንሳል። ምኑ? ቴምፕሬቸሩ ማለት ነው። ለምሳሌ የኢትዮጵያን ሃይላንዶች መውሰድ እንችላለን። የኢትዮጵያ ከፍታ ቦታዎች በጣም ቀዝቃዛ ናቸው ከዝቅታ ቦታዎች ጋር ሲነጻጸሩ። ስለዚህ የሆነ ቦታ ከፍታ በጨመረ ቁጥር ቴምፕሬቸሩ እየቀነሰ ይሄዳል። ስለዚህ አልቲቲዩድ አንዱ የአየር ሁኔታ ተቆጣጣሪ ነው። ሌላኛው ዲስታንስ ፍሮም ዘ ሲ ነው፣ ከባህር ያላቸው ርቀት። ኮስታል ኤሪያስ የሚባሉት የባህር አካባቢ ያሉ ቦታዎች ቀዝቃዛ ናቸው፣ እርጥበት አላቸው እና ስሞለር ቴምፕሬቸር ቼንጅ ነው የሚታይባቸው። ኢንላንድ ኤሪያስ ወይም ከባህር ርቀው ያሉ ቦታዎች በሰመር ጊዜ በጣም ሞቃት ናቸው፣ በዊንተር ጊዜ ደግሞ በጣም ቀዝቃዛ ናቸው እና ለስ ሞይስቸር ነው ያላቸው። ይሄ የሚሆንበት ምክንያት ምንድን ነው? ዘ ሲ ሞዴሬት ቴምፕሬቸር ኤንድ አድስ ሞይስቸር። ሲ ቴምፕሬቸርን ሞዴሬት ያደርጋል እንዲሁም እርጥበት እንዲኖር ያደርጋል። ሌላኛው ኦሽን ከረንትስ ናቸው ወይም የባህር ሞገድ ነው። ኦሽን ከረንትስ አር ሆሪዞንታል ሙቭመንት ኦፍ ኦሽን ዋተር ኮዝድ ባይ ዊንድስ ኤንድ ቴምፕሬቸር ዲፈረንስስ። የባህር ውሃ ወደ ጎን
እንቅስቃሴ በሚያደርግበት ጊዜ በንፋስ ምክንያት ሊሆን ይችላል፣ በቴምፕሬቸር ዲፈረንስ ሊሆን ይችላል። ወደ ጎን ሆሪዞንታል ሙቭመንት በሚያደርግ ጊዜ ኦሽን ከረንት ይባላል። they affect the climate of coastal regions በኮስታል ሪጅን የሚኖረውን ክላይሜት አፌክት ያደርጋሉ። እነዚያ የባህር ሞገድ ወይም ከረንቶቹ ዋርም ከረንት ከሆኑ ሙቀትና ሞይስቸር ያመጣሉ። በዛም ዋርመር ኤንድ ዌተር ክላይሜት እንዲፈጠር ያደርጋሉ። ኮልድ ከረንት ከሆኑ ደግሞ ቅዝቃዜን እና ድራይ ኤርን ያመጣሉ። ኩለር ኤንድ ድራየር ክላይሜት እንዲኖር ያደርጋሉ። ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ይሄን ይመስላል። በቀጣይ ዳየርናል ኤንድ ሲዝናል ቫሪዬሽንስ ኦፍ ዌዘር የምናይ ይሆናል።